السلام عليكم ورحمة الله وبركاته. ያው ዛሬ ላሳያችሁ የፈለኩት ምንድነው how to create folder on our desktop ማለት በዲስክቶፓችን ላይ እንዴት አድርገን ፎልደር እንዴት አድርገን እንደምንፈጥር ክሬት የምናደርግበት ፎልደር ማለት የሆነ ፎልደር ኔም ሰጥተነው ከዛ በኋላ በውስጥ ፋይሎችን የሚይዝልን ማለት ነው። ልክ እንደነዚህ አይነቶች ለምሳሌ እቺ ዶክመንት ትባላለች። እቺኛቱ አሁን እንደዚህ ዶክመንት የሚል ስም አላት ማለት ነው። እኔ ማንዚጋ ለምሳሌ ሙራድ እዚህ ፎልደር እንደነዚህ አይነቶችን እንዴት አድርገን እዚህ ዲስክቶፓችን ላይ ክሬት እናደርጋለን እና ከዛ በኋላ ይሄ ዲስክቶፓችን ያለው ላይ ደግሞ ፎልደሮች ቢጠፉብን እንዴት አድርገን ዲስክቶፓችን ላይ እናመጣለን የሚል ነው። ስለዚህ የመጀመሪያ ይሄን ለማድረግ ማውዝ አለ። ማውዛችንን ራይት ክሊክ እናደርጋለን ማለት ነው። ራይት ክሊክ ስናደርግ እዚህ ጋር ቪው አለ። ቪው ማለት ይሄ ዲስክቶፓችን ላይ ያለው ቪው እንዴት አድርገን እናያለን። ለምሳሌ ሳይዙ የአይከን ሳይዙ ላርጅ ሊሆን ይችላል፣ ሚዲየም ሊሆን ይችላል፣ ከዛ ስሞል ሊሆን ይችላል። እያንዳንዳቸውን እያየን ማየት እንችላለን። ለምሳሌ ክሊክ እያደረግን እዚህ ጋር ላርጅ ስንለው አሁን ለምሳሌ ይሄን እንደምታዩት እዚህ ዲስክቶፓችን ላይ እንዳጠቃላይ ላርጅ ሆኗል ማለት ነው። እንደዚሁም ብዙ ራይት ክሊክ እንደዚህ ቢሆንብን ይሄንን ወደ ሚዲየም ወይም ደግሞ ስሞል አይከን ለመመለስ ብናስብ እዙ ቪው ላይ ራይት ክሊክ አድርገን ማውዛችን እንመጣና እዚህ ምን እንለዋለን ሚዲየም የሚለው ላይ እንመጣለን ማለት ነው። ሚዲየም ስንል ወደ ሚዲየም ይሆናል። ሚዲየም ላይ ይመጣል። አሁን እንደዚህ እንደቀድሞ የተፈታተነው ምንድነው? ይሄ ሶርቱ ነው። ሶርት ሲደረግ ባይ አፕ ቱ ዘድ ሊሆን ይችላል ወይም ደግሞ በፋይል ኔም ሊሆን ይችላል ወይም ደግሞ በሜጋባይት ሳይዝ ሊሆን ይችላል። ስለዚህ ይሄንንም እናስተካክላለን። ስለዚህ ስሞል አይከን ስናደርግ ደግሞ እንደዚህ ስሞል በጣም ያነሱ ይሆናሉ። ስለዚህ ከዚህ ሁሉ ምን ይሆን የተሻለው ምንድነው? ሚዲየም ብናደርገው ለኛ የተሻለ ይሆናል ማለት ነው። ሁለተኛው ደግሞ ሶርት ናት። ሶርቱ በምን አይነት ይሁን አቀማመጣቸው እዚህ ላይ ዲስክቶፓችን ላይ ያለው አቀማመጥ በስማቸው ይሁኑ ወይስ በሳይዛቸው ይሁኑ ወይስ በአይተማቸው ወይስ በቀናቸው የሚል ነው። ይሄ ማለት እዚህ ጋር ኔም ነው፣ እዚህ ጋር ደግሞ ሳይዝ ነው። ለምሳሌ ሜጋባይት ሳይዝ ከ2 ሜጋባይት 3 ሜጋባይት ያለው 2 ሜጋባይት ሊቀርም ይችላል ማለት ነው። ስለዚህ አይተም ደግሞ አይተም ታይፖች እዚህ ካሉ በአይተም ታይፓቸው ሊሆን ይችላል ማለት ነው። እዚህ ጋር ደግሞ በዴት አሁን እዚህ ጋር በኔም ብንለው በኔሞች ኦርደር ጀምሮ ይመጣል ማለት ነው። ሁለተኛ እንደ ከዛ በኋላ ሁለተኛ ላይ ደግሞ በሳይዛቸው ማድረግ እንችላለን። የትኛው የሚበልጥ አሁን ተቀያየው ሳይዛቸው የትኛው ከፍ ይላል የትኛው በሳይዛቸው ከፍ የሚል ዝቅ የሚል ማለት ነው። በታይፕም እንደዚህ ማድረግ እንችላለን። በታይፓቸው እንደዚህ ማስቀመጥ ለምሳሌ እንደዚህ አይነት ሶፍትዌሮች እንደዚህ ባንድ ይቀመጣሉ፣ ፎልደሮች እንደዚህ ይቀመጣሉ፣ ወርዶች እንደዚህ ይቀመጣሉ ማለት ነው። ስለዚህ በታይፓቸውም ማድረግ እንችላለን። እዚህ አሁን የፈለግነው በሳይዛቸው በኔማቸው ይቀመጡ በቀላሉ ለማግኘት በኔማቸው ብናደርጋቸው ወይም ደግሞ በቀላሉ ለማግኘት አይተም ታይፓቸው ተመሳሳይ ታይፓቸው ባንድ የሆኑትን ቢቀመጡ የተሻለ ይሆናል ማለት ነው። ሌላኛው እዚህ ጋር ሪፍሬሽ ነው። ይሄ ሪፍሬሽ ማለት ምንድነው? ኮምፒውተራችን ቢዚ ሲሆን እንደዚህ ክሊክ አድርገን ሪፍሬሽ ስናደርገው ሌፍት ክሊክን ስንጫን ራይት ክሊክ ተጭነን ሌፍት ክሊክ ስንጫን ሪፍሬሽ ይሆናል ማለት ነው። ኮምፒውተራችን ቢዚ ከሆነበት ይለቀዋል ማለት ነው። ሌላኛው እዚህ ጋር ነው ፎልደር እንዴት አድርገን ክሬት እናደርጋለን ነው። ስለዚህ እዚህ ጋር ኒው የሚል አለ። ኒውን እዚህ ከርሰራችን እንወስድና እዚህኛይቱ ጋር ክሊክ ፎልደር የምትለውን እንልካታለን። ስለዚህ እዚህ ጋር ኒው ፎልደር ቱ ሌላ አንድ ፎልደር ስላለ ነው እዚህ ጋር ቱ ያለው ማለት ነው። ስለዚህ ይሄን ስሙን ደግሞ ለማድረግ ክሊክ እናደርገን እዚህ ጋር ኔሙን እንጽፋለን ማለት ነው። በለው ለምሳሌ ዲስክቶፕ እንለው ዲስክቶፕ ብለን መጻፍ እንችላለን ማለት ነው። ስለዚህ እንደዚህ ከዛ በኋላ ፎልደር ለሆነልን ከዛ በኋላ ምንድነው እዚህ ጋር የፈለግናቸውን ፋይሎች ማስቀመጥ እንችላለን ማለት ነው። የፈለጋቸውን ፋይሎች እዚህ ጋር አስቀምጠን በስማችን ለምሳሌ በዲስክቶፕ የሆኑትን እዚህ ውስጥ እናስቀምጣቸዋለን። ለምሳሌ ወርድ ከሆኑ ለምሳሌ የምንፈልጋቸው እዚህ ጋር ኤዲት አድርገን ይችላል ሪኔም የሚላለ ሪኔም እዚህ ጋር እናደርግና ለምሳሌ የወርድ ፋይል ከሆነ ወርዶች ኤክሴል ከሆነ የምናስቀምጥበት ኤክሴሎች ሁሉንም በአንድ ማስቀመጥ እንችላለን። ግን እዚህ ጋር የወርድ ፋይሎችን ብቻ ለማስቀመጥ ካሰብን ወርድ ብለን እዚህ ወርድ ውስጥ ወርድ ፋይሎችን ብቻ እንደዚህ ማስቀመጥ እንችላለን። ሁለተኛ በእንትን ማድረግ እንችላለን። እዚህ ጋር እንደዚሁ ዓመተ ምህረቱን ለምሳሌ ብንፈልግ ለምሳሌ መረጃ በዓመተ ምህረቶች ለመለየት ብናስብ የ2018 ቢሆን አሁን ዘንድሮ የ2018 መረጃ ከሆነ የሆነ ፋይል የምንሮት የ2018 ፋይሎችን እዚህ ጋር ማስቀመጥ የምንችልበት ወይ ነው ማለት ነው። ስለዚህ ለዛሬ ያዝናቸው እነዚህ ናቸው። ከወደዳችሁት ላይክ እና ሼር ሰብስክራይብ አድርጉ።
አሜት አሜት አለ ላይክ አድርገሃል አንተ እንዴ ነው እኔ እንትን አይለኝም። አሁን በዛ ይለያል በእይታ ያለውና በዛ አለኝ የሆነ ሪከርድ የተደረገ ፎልደር ሲፈጠር ኮንትሮል ሽፍት ኤን ነው ምናምን እንደዚህ ነገር እንትን አለ ሾርት ከት ሜተድ ነው ያ። አዎ ብዙ አይነት አለ። እንኳን ያክል ፎቶ ኮምፒውተር የለኝም ግን አለኝ ነበር የሆነ ኦዶ አለኝ። በጣም የሚያውቁ ሰዎች እንትን ያደርጉት ይኖራል እኮ ይሄ። አዎ ቀላል ነው ሲኔውና አሁንም እንትላለ اللهم استعان